ትልቅ ሰው የሸራ ላይ ቅኔ የብሩህ ሽፍታ ሕያዋን ቀለማት ውልብ ባሉኝ ላፍታ ትክ ብዬ አያለሁ። ምን አይነት ስዕል ነው ግራ ይገባኛል። የሰዓሊው መንፈስ ቅኔ ነው ይለኛል። ምን አይነት ቅኔ ነው? የቀለማት ኅብር ትልቅ ጋራ መስሏል። ከተራራው ግርጌ የወዳደቀ ሣር የረገፈ አበባ ወዳድቆ ተስሏል። ወዲያ ፈቀቅ ብሎ የአንድ ሰው ገጽ አለ። አዳፋ የደረበ ድንጋይ ላይ ቁጭ ያለ ከአድማሱ ባሻገር ዓይኑን የተከለ ከዳመናው በላይ ጢያራ ይበራል። ሰምና ወርቅ ገጹ ለእይታ ይጣራል። ምን አይነት ቅኔ ነው? የተራራው ዙሪያ በአንበጣ ተከቧል። በአንድ ሕፃን ጉንጭ ላይ ቀያይ እምባ ዘንቧል። ወፎች ይበራሉ፣ ዳመናው አንዣቧል። ያጎፈረ ጀግና አለቅጥ ተክዟል። ጭስ ያላበው በትር ጠበቅ አርጎ ይዟል። ምን አይነት ቅኔ ነው? ግራ ይገባኛል። የሰዓሊው መንፈስ ቅኔ ነው ይለኛል። ከተራራው አናት አንድ አባት ቆመዋል። ግርማቸው ያስፈራል፣ ካባቸው ያበራል። ከኒያ አባት ጀርባ የቆሙ እናት አሉ። ሕይወት ያኘካቸው የተጎሳቆሉ ለዛ ግርማ ሞገስ እንኳንም ምን ያነስኩ ያሉ ይመስላሉ። ምን አይነት ቅኔ ነው? የጎሰቆሉ እናት ካባ ጀርባ ያሉ ትንሽ ናቸው እንዴ አባን ባያክሉ? በቀጭን መንገድ ላይ ወጪ ወራጅ አለ። አጭር ረጅም፣ ጎባጣ ቀጥ ያለ፣ ጠብደል የሰለለ፣ የወዛ የከሰለ ብዙ አይነት ሰው አለ። ከውጥንቅጡ ጠርዝ አንድ ሰው ዘንጧል። ከዘናጩ ማዶ እልፍ ዓይን አፍጧል። በዚያ ሰው ግንባር ላይ አጭር ታሪክ ሰፍሯል። ያለውን ቢነፍግም የጣለውን ቸሯል። ምን አይነት ቅኔ ነው? ከተራራው እምብርት አንድ ዛፍ ይታያል። ከዛፉ ጥላ ስር ጥቁር ሰዎች አሉ። በቀያይ ዓይናቸው መጻሕፍት ያነባሉ። ምን አይነት ቅኔ ነው? ግራ ይገባኛል። የሰዓሊው መንፈስ ቅኔ ነው ይለኛል።